ሰላም ለእናንተ ይሁን። መዝሙርን ወደምንናገርበትና መዝሙርን ወደምንዘምርበት ፕሮግራም እንኳን በሰላም መጣችሁ። ዛሬ ደግሞ ስንጀምር እንግዲህ እግዚአብሔር ካስነሳቸው ሌጀንድ ከምንላቸው እዚህ ምድር ላይ ምድሪቱን እግዚአብሔር ከባረካቸው ዘማሪዎችና ሙዚቀኞች በብዙ አካሉ ላይ ቫልዩ አድ ካደረጉ የእግዚአብሔር ሰዎች አንዱ ናውሽ ነው እና እሱን እንግዳ አድርገን ጋብዘናል ማለት ነው። እና መጀመሪያ ላይ ደግሞ እዚህ ቤት ያው በብዛት የቤቱ መዝሙሮች ናቸው በአብዛኛው የሚዘመሩት። ግን ስንዘምር ደግሞ ከምንዘምራቸው ከሌሎች ወገኖቻችን ዝማሬዎች ቀዳሚና አንጋፋ ተብሎ የሚወሰዱ የናውሽ መዝሙሮች ናቸው አይደለም? እንደውም ዛሬ ምንናገረው የሱ መዝሙር እና ምንዘምረው የሱ መዝሙር አንዱ መዝሙር የኛ መዝሙር እንደሆነ ነው ዓለም በብዛት የሚያውቀው ማለት ነው። እዚህ ዛሬ ያው ጉዱ ሊጋለጥ ነው ማለት ነው። የማ መዝሙር እንደሆነ ይፋ እናደርገዋለን ከራሱ ከተቀበለው ሰው ሊሪክሶቹ ምን ማለት እንደሆነ ለሱም ለኛም በጣም እያነሳን እንነጋገርባቸዋለን። ከአፉ እንሰማለን፣ ከዛ በኋላ እናመልካለን ማለት ነው። ዝማሬ ያው ሁላችሁም እንደምታውቁት በኤግዚቢሽን ማዕከል ፕሮግራም ያደረግን ጊዜ በነዛ ድንቅ በሆኑ ጊዜያት ላይ ከተዘመሩ መዝሙሮች አንዱ ነው። ከጥንት እንደሰማሁት በዓይኖቼም ደግሞ እንዳየሁት አምላክ ካንተ በቀር የለም፣ መቼም ቢሆን አይገኝም። በምድር ቢሆን በሰማይ በየብስ ቢሆን በባህር ላይ በሰው ልጆችም መካከል የለም አንተን ሚስተካከል የሚል በጣም ድንቅ የሆነ እግዚአብሔርን የሚተርክ ልዑሉን የሚናገር ዝማሬ ነው እና በእኔ ላይ ተሹመሃል፣ ፍቅርህ ልቤን ገዝቶታል፣ እውነት በርታልኝልኛለች፣ ነፍሴም አምላኳን አውቃለች። ወደ አንተ ይህንን እኔ ደግሞ ያንተ ሆኛለሁ፣ በቀረልኝ ዘመን ሁሉ ሳመልክ ሳደንቅህ እኖራለሁ። እና ይሄ ደግሞ የኔ በጣም ፌቨሬት የሆነ ቨርስ አለ አሁን የምለው ማለት ነው። እና ሰዎች የሚያመልኳቸው ዛሬም የሚከተሏቸው ብዙ አማልክት ቢኖሩም አንዳቸውም እውነት አይደሉም። ታላቅ ገናና ኃይለኛ ታጋሽ መሐሪ የሆነ ከጥንትም ጀምሮ በእውነት እግዚአብሔር አምላክ ነው። አሜን ሃሌሉያ አሜን። እና ይሄ ቨርስ በጣም በጣም ነፍሴን የሚንጥ ከባድ እጭቅ ያለ መልእክት የያዘ ክፍል ነው እና ሃሌሉያ። እና እንኳን ተሰጠህን፣ አሜን አሜን፣ እንኳን ዘመርክልን፣ አሜን። እና በጣም ለጥሪ ለተሰጠ ታሌንት ታማኝ ሆነ ሳትተኛበት ዝማሬዎችን እንደዚህ አይነቶችን ዳውንሎድ አድርገህ ዘመናትን እየዘመርን እንድንሻገር ክፉ ቀናት እንድናልፍባቸው እግዚአብሔር በእነዚህ ዝማሬዎች ሲመለኩ አልፎ ብዙዎችን ኢንካውንተር አድርጎናል። መድረክ ላይ እየዘመረን እኔን ብዙ ቀን ኢንካውንተር አድርጎኛል። ካዘንኩበት ተጽናንቻለሁ፣ ተስፋ ከቆረጥኩበት አምላኬን ትልቁን እግዚአብሔርን አይቼ በመንፈስ ተሞልቼ እግዚአብሔር ኢንካውንተር አድርጎኛል። እና ለዚህ ምክንያት ስለሆን ከእግዚአብሔር አብዝቶ ይባርክ። እስኪ ቴንክ ዩ ብላችሁ አጨብጭቡላት። ስለዚህ የመጀመሪያው ማወቅ የምንፈልገው ለእኛም ደግሞም ለኦዲየንስ ለክርስቶስ አካል ይህንን ዝማሬ በተቀበልክ ጊዜ ኢንስፓየር ያደረገህ ምንድን ነው? አስቀድሜ ዘጸአት ቤተክርስቲያንና ጆዬን ሁላችሁም በዚህ ያላችሁትን አስቀድሜ እግዚአብሔር ይባርካችሁ ማለት ፈልጋለሁ። ደግሞም ከሱም ባሻገር ይሄንን መዝሙር በዓለም ዙሪያ በደንብ እንዲናኝ በእናንተ እግዚአብሔር ተጠቅሟል። የኔ ብቻ አይደለም የእናንተም መዝሙር ነውና እኔ ራሴ በጣም ብዙ ሰው ይጠይቀኛል፣ ያወራል፣ አብረን እንዳለን ነው የሚሰማኝና በእውነት እግዚአብሔር ይባርካችሁ ማለት ፈልጋለሁኝ። መዝሙሩን የጻፍኩበት ጊዜ በደንብ ትዝ ይለኛል።
ኦልሞስት 25 ዓመት አካባቢ ሆኖታል። ምናልባት አንዳንዶቻችሁ ያልተወለደ አለ እዚህ መሀል አለ መሰለኝ። ያልተወለደ አንዳለ ቢኒ አለ። ኦ ማይ ጉድነስ ወደ መዝሙሩ በእድሜ ይበልጣል። ታላቅ ነው። ያ 91 አካባቢ ይመስለኛል አሳፍ የሚባል ሚኒስትሪ ወርሺፕ ቲም ገና ማቋቋም የጀመርኩበት ጊዜ ነበረ እና የተወሰኑ ወጣቶችን ሰብስቤ እኛ ቤት መተው እንጸልይ ነበረ እና በዛ በጸሎት መካከል በነገራችን ላይ ከመዝሙር ውስጥ መዝሙር ይወለዳል። መዝሙር የምትጽፉ ሰዎች ኤክስፒሪየንስ ታደርጉታላችሁ። አንዱን መዝሙር እየዘመርን ከዛ መዝሙር ውስጥ ሌላ መዝሙር ተወልዶ ቁጭ ይላል እና ከነሱ ጋር እያመለክንበት ጊታሬን ይዤ እየዘመርን የነበረው መዝሙር የፓስተር መስፍን ማሞ መዝሙር ጌታንተ አምላኬ ነህ፣ ጌታንተ ንጉሴ ነህ፣ ወዳጄና አባቴ ነህ፣ የራሴና የግሌ የምልህ። ታውቁታላችሁ መዝሙሩን። በሱ እየዘመርን በመሀል ካፌ ቡልቅ ብሎ አምላኬ ነህ አንተ ለዘላለም የሚለው አዝማቹ መጣ እና መዝሙሩን ከዘመርን በኋላ እነሱን ቁጭ አረኳቸውና እንዳይጠፋኝ ብዬ ያኔ ስልክ የለም ታውቃላችሁ፣ ጠብቁኝ ያልኳቸው መጽሐፍ ቅዱስ ይዤ ልምጣ ብዬ ሌላ ሩም ገብቼ ቴፕ ነበረች፣ ትንሽ ቴፕ አዝማቿን ቀዳኋት። ከዛ ተመልሼ መጥቼ ከነሱ ጋር ያለኝን ፕሮግራም አድርገን ከጨረስን በኋላ እነሱን ሸኝቼ ተመልሼ ወደ ክፍሌ ነው የገባሁት እና በደንብ ነው የማስታውሰው። ቁጥሩን ስጽፍ አዚፍ ዲክቴት እንደሚደረግ ሰው ነው የጻፍኩት። ያው መዝሙር የምትጽፉ ሰዎች ታውቃላችሁ፣ አንዳንድ መዝሙር 6 ወር ይፈጅብናል፣ አመት ይፈጅብናል፣ 3 ወር ይፈጅብናል ወይ ነው በደንብ ሰርተን በደንብ አቀነባብረን እስክናወጣው ድረስ የሚወስደው ታይም አለ። ግጥሙን ማምጣት ነገርልኝ፣ ይሄን በደንብ ነገርልኝ። ቤት እንዲመታ ማድረግ፣ ጎረቤት ሳይሆን ቤት እንዲመታ ማድረግ እሱ ከባድ ስራ ነው። መዝሙር አርት ፓርት ስላለው ጥበብ ውስጡ ስላለው መልእክቱና መንፈሱ ነው የሚሰጠን። ያንን መልእክትና መንፈስ በምን አይነት አርት እንደምናፈሰው እኛንን የምንወስነው ከችሎታ። ለዚህ ነው መማር የሚያስፈልገን እውቀት የሚያስፈልገን እና ይሄኛው መዝሙር ግን ለእኔ የተለየ መዝሙር ነው። ለምን? ጥበቡ ምኑም ቅድም ቆንጆ ቃል ተናግረሃል። ዳውንሎድ እንደሚደረግ በእውነት ነው የምላችሁ፣ ዲክቴት እንደሚደረግ እስክሪፕቶን አውጥቼ ስጽፍ ነው የማስታውሰው። ከዛ በኋላ ግን 3 ሰዓት 4 ሰዓት መውጣት አልቻልኩም ከክፍሌ። ዘምረዋለሁ ኦልሞስት ወደ 5 ሰዓት ምናምን አካባቢ ነው ከክፍሌ የወጣሁት እና ከዛ በኋላ አልበም ላይ ተሰራ። እንግዲህ እናንተ ደግሞ ተቀበላችሁት። በስማም በቃ ተቀብላችሁ ደግሞ ሌላ ታሪክ ውስጥ ከታችሁታል። እናንተ እግዚአብሔር ይባርካችሁ። በዚህ መንገድ ነው መዝሙሩ የተጻፈው። በጣም የሚገርም ታሪክ ነው። ኖ ወንደር እንደዚህ አይነት መዝሙር አለመሆኑ ኖ ወንደር ነው። ቢሃይንድ እንዲህ አይነት ታሪክ ሊኖር እንደሚችል ከአንተ ለመስማት በጣም ጓጉቼ ነበረ። መዝሙር ለስራ ብለህ ብቻ አትሰራም። መዝሙሩን የምሰራበት ኢንቫይሮንመንት ውስጥ ሆነ እግዚአብሔር በሆነ ቲም በሆነ ርዕስ በሆነ ሀሳብ በሆነ መልእክት ይሞላሃል። ከዚያ በዛ ኢንስፓየርድ በሆንከው መልእክት ወደ መዝሙር ለመቀየር ያው የምሰራውን ስራ ሁሉም ሰው እግዚአብሔር እንዳለማመደው የሚሰራውን ስራ ይሰራል ማለት ነው። አንዳንድ ጊዜ ተሳክቶ ሙሉ መዝሙሩን ዳውንሎድ አድርገህ ትወርዳለህ፣ አሁን ቀደም እንዳልከው ማለት ነው። አንዳንድ ጊዜ ግን ወይ አዝማችሁንና አንድ ቁጥርን ምናምን ሆኖ አመታት የሚቆዩ መዝሙሮች አሉ። አሁን እኔ እንደዛ አንድ ቨርስ ብቻ ሰርቼ ወይም ደግሞ ኮረሱን ብቻ ሰርቼ እንደዚሁ ቁጭ ብሎ የተቀመጡ ዝማሬዎች ይኖራሉ እና ከጊዜ በኋላ ደግሞ እንደገና ትጨርሰዋለህ እና ይህን ዝማሬ ስትሰራው እዛው ጓዳ ላይ ጨርሰ ነው በ5 ሰዓቱ የወጣኸው ወይስ ከጊዜ በኋላ ነው የጨረስከው? ቅድም እንዳልኩት በቃ ቀጥታ እስክሪፕቶን ያስኩኝ። ትምህርት ቤት ስንማር ታውቃላችሁ አስተማሪዎች እየነገሩን እኛ የምንጽፍበት አጻጻፍ አለ ዲክቴሽን የሚባል። በቃ እሱ ፊሊንግ ነው ያለኝ፣ ሁልጊዜ እሱ ፊሊንግ ነው ያለኝ። ስለዚህ መዝሙር ሳስብ አይ ቲንክ በመንፈስ ቅዱስ ኢንስፓየርድ ሆነው ጻፉት የሚባለው አይነት ይመስለኛል እኔ ሳስበው እና በመነዳት አዎ። እና እንዴት ግጥሙን እንደመታ አላቅም፣ ኮንሴፕቶቹ ከየት እንደመጡ አላቅም።
አሁን ዞር ብዬ መለስ ብዬ ሳያቸው ነው ዋው ምን አይነት ሜሴጅ ነው በውስጡ ያለው ብዬ እኔ ራሴ እንደ ሌላ ተቀባይ ነው የምሰማቸው ቃሎቹን እና ሶስቱንም ቁጥር ያው ረጃጅም ቁጥር ነው ታውቃላችሁ። ሶስቱንም ቁጥር እዛው ነው ጽፌ የጨረስኩት እና ሌላ ጊዜ አልፈጀብኝ። ማለት ፒውርሊ እግዚአብሔር ስራ የመለኮት እጅ እንደሆነ የምታውቀው አንደር አኖይንቲንግ ሆነ ዝማሬውን ዳውንሎድ ካረክ በኋላ ወረቀት ላይ ካሰፈርክ በኋላ ወደ ሂማን ካልቸር ጽሁፍ፣ ፊደል፣ ቤት መታ፣ ቤት ደፋ ምናምን አይነት ነገር ውስጥ አስገብተው ዳውንሎድ አድርገ በሂማን ካልቸር ለሰው ኮሚኒኬት ማድረግ በምትችልበት ሌቭል ነገሩን ካበሰልከው በኋላ ዞር ብለ ስታየው እኔ ነኝ የሰራሁት ሌላ ሰው ነው የሚያስብልም አይነት ጊዜ አለ። እኔ አንዳንድ ዝማሬዎቼን መልሼ ስሰማቸው እንዲህ አይነት መዝሙር መልሼ ደግማለሁ ወይ እንዴት ቻልኩት እንዴት በራልኝ ብዬ የምደነቅባቸው ጊዜ አለ። ይሄ የሚያሳየው ምንድነው? ፒውርሊ የጌታ እጅ የመንፈስ ቅዱስ እጅ የእግዚአብሔር ጸጋ እንጂ በጣም አሪፍ ሆነን እንዳይደለ መለኮታዊ ስጦታ እንደሆነ ያሳያል ማለት ነው። ሁለተኛው ሐሳብ ይህን መዝሙር በመዘመርበት ጊዜ ይህ መዝሙር ላንተ የሚሰጥ ልዩ ትርጉም አለው ወይ? ልዩ ቨርስ አለው ወይ? ልዩ ኮረስ አለው ወይ? ሰብ ኮረስ አለው ወይ? እንደዚህ አይነት ትዝታ ካለ እኔ ስላለኝ ማለት ነው እዚህ መዝሙር ላይ በተራዬ እኔ እናገራለሁ። እውነት ለመናገር በተለይ ቁጥሮቹ ሶስቱም ቁጥሮች የራሳቸው የሆነ ክብደት አላቸው፣ የራሳቸው የሆነ ይዘት አላቸው። ለምሳሌ የመጀመሪያው ቁጥር ስለ እግዚአብሔርን ከጊዜና ከቦታ አንጻር ማንም የሚመስለው እንደሌለ የሚያወራ ሀሳብ ነው። የዘፍጥረት 1 በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል አይደል? ኤቲስቶች ዲቤት የሚያደርጉ ብዙ ጊዜ የሚያነሱት ቃል ነው። እግዚአብሔር ጊዜን ጀመረ፣ ስፔስን ፈጠረ፣ ማተርን ፈጠረ ይላሉ እና በጊዜ ውስጥ እግዚአብሔርን የሚመስል እንደሌለ ይናገራል። በቦታ አቅጣጫ እግዚአብሔርን የሚመስል እንደሌለ ይናገራል። ከጥንት እንደሰማሁት ሲል ፓስትን ነው የሚያወራው። ከዛ በዓይኖቼም እንዳየሁት ፕሬዘንትን ነው የሚያወራው። ከዛ አምላክ መቼም ቢሆን አይገኝም ፊውቸርን ነው የሚያወራው። ስለዚህ በጊዜ ውስጥ እግዚአብሔርን የሚመስል የለም። ሃሌሉያ። አንዳንድ ነገሮች ትናንት የሚመስላቸው ነገር ይኖራል ወይ ዛሬ ግን የማይመስላቸው ነገር ይኖራል። ዛሬ ግን የሚመስላቸው አለ ወይም የተሻለ ነገር ሊኖራቸው ይችላል። ወይ ነገ የተሻለ ነገር የሚመጣላቸው ነገር አሁን ስልክ ስናወራ ዛሬ ቤስት ሆኖ ተብሎ የወጣው ስልክ ነገ ጠዋት አሮጌ ነው የሚሆነው። እግዚአብሔር ግን ጥንትም ዛሬም ለዘላለም የሚመስለው የለም። ሃሌሉያ እግዚአብሔር ይመስገን። ከዛ ዝቅ ይልና ደግሞ ስለ ቦታ ያወራል። በምድር ሆነ በሰማይ በየብስ ቢሆን በባህር ላይ በሰው ልጆች መካከል የለም አንተን የሚስተካከል ይላል። ሃሌሉያ እግዚአብሔር ይመስገን። ስለዚህ በቦታዎችም ውስጥ የትም ቦታ አንዳንድ ነገር በቦታ ውስጥ አምሳያ የሌለው ሊመስል ይችላል። ሌላ ቦታ ስትሄዱ ከሱ የተሻለ ነገር ታገኛላችሁ። እግዚአብሔር ግን ሰማይ ቢወጣ ምድር ቢወረድ ከምድር በታች ቢገባ ሰው መሃል ቢገባ ባህር ላይ ቢኬድ የሚመስለው የለም። ሃሌሉያ እግዚአብሔር ይመስገን። ስለዚህ ይሄ ከሱ አንጻር የተነገረ ነው። ሁለተኛው ቁጥር ደግሞ ሰዎች ከሚያመልኳቸው አንጻር ኮምፔር እያደረገ የሚያወራ ቁጥር ነው እና በተለይ ይሄን ቁጥር ኢንስፓየር ያደረገኝ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 5 እና ቁጥር 6 ሁላችሁም የምታውቁት በጣም የተወደደ ጥቅስ አለ። ብዙ አማልክትና ብዙ ጌቶች አሉ ይልና ነገር ግን በሰማይም ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ ይላል ለእኛስ ነገር ሁሉ ከእርሱ የሆነልን እኛም በእርሱ የሆንን አንድ አምላክ አለን ይላል። ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አለን፣ አንድ አምላክ አባለን። ከዛ ደግሞ ነገር ሁሉ በእርሱ የሆነ እኛም ለእርሱ የሆንን አንድ ጌታ ኢየሱስ አለን ይላል። ተመልከቱ የሚለው የተባሉ ቢኖሩም ነው። አማልክት እኮ አሉ፣ ጌቶች አሉ። ግን እነሱ ሆነው ሳይሆን ተብለው ነው። በመባል ነው አምላክነትን ያገኙት እንጂ በመሆን አይደለም። እግዚአብሔር ግን
ተብሎ አይደለም። እኛ አምላክ ስላልነው አይደለም አምላክ የሆነው። እሱ ለዘላለም አምላክ ነው። ሃሌሉያ። እና አምላክነቱ ኃያል ነው እግዚአብሔር ይላል አይደለ? ሰዎች የሚያመልኳቸው ዛሬ የሚከተሏቸው ብዙ አማልክት ቢኖሩም አንዳቸውም እውነት አይደሉም። ታላቅ ገናና ኃይለኛ ይልና ታጋሽ መሐሪም የሆነ ምንም እኮ ኮምፔር የማይደረግ ማለት አብሮ የማይሄዱ ነገሮች ናቸው። ታላቅ ኃይለኛ ገናና ከተባለ የሚንቅ አይደለ ነገር ነው መምጣት ያለበት። ግን ኢዮብ 36 ላይ እንደሚናገረው እነሆ እግዚአብሔር ኃያል ነው እያንዳንድሽን ይንቃል ነበር መባል የነበረበት አይደለ? ቃሉ ግን ምንድነው የሚለው? እነሆ እግዚአብሔር ኃያል ነው ማንንም አይንቅም። ዋው ኢትስ አሜዚንግ። በጣም የሚገርም ሐሳብ ነው። ታላቅ ገናና ኃይለኛ ነው ደግሞም ታጋሽ መሐሪም ነውና ከጥንትም ጀምሮ እግዚአብሔር አምላክ ነው ይላል። ሶስተኛው ቁጥር ደግሞ ፐርሰናላይዝ ያደርገዋል። እኔም አሁን ነው የማስተውለው ይሄን ነገር ፐርሰናላይዝ ያደርግ። በእኔ ላይ ተሹመሃል፣ ፍቅርህ ልቤን ወርሶታል፣ እውነት በርታልኛለች፣ ነፍሴም አምላኳን አውቃለች። ወርሺፕ እውቀት ይፈልጋል። ያላወቀ ሰው ሊያመልክ አይችልም። ኢየሱስ ለሰማርያዊቷ ሴት ያላት እናንተ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለናል። ሃሌሉያ። ስለዚህ ወርሺፕ እውቀት ይፈልጋል፣ ብርሃን ይፈልጋል። እግዚአብሔር አምላክ ነው ለኛም በራልን የሚል ቃል አለ። ያልበራለት ሰው ሊያመልክ አይችልም። እና አብርሃም ለተገለጠለት ለእግዚአብሔር መሰዊያን ሰራ ይላል። ሲገለጥ ሲበራልን ነው በቃ ከገባን ምንም ማድረግ አንችልም። ኦፕሽን የለንም፣ ማምለክ ብቻ ነው ያለ። እና ከዛ በጣም ወደው ቃል አለ ውዴ አንተ የኔ ነህ እኔም ያንተ። ዋው በጣም በቃ ኢንቲሜሲ ክሬት ያደርጋል። አያችሁ ወርሺፕ እኔ እስከሚገባኝ ድረስ መስገድ ዝቅ ማለት ምናምን ብቻ ሳይሆን ወርሺፕ ፍቅርን መለዋወጥ ነው ከአምላክ ጋር ህብረትን መፍጠር ነው፣ ፌሎሺፕ ማድረግ ነው፣ ኢንቲሜት መሆን ነው። እና ውዴ አንተ የኔ ነህ እኔም የአንተ ሆኛለሁ ይልና ከዛ ፕሮሚስ አድርጎ ነው በቀረልኝ ዘመን ሁሉ ሳመልክህ ሳከብር እኖራለሁ ይላልና በዚህ መልኩ ነው የምንረዳው። ሁሉም ጉልበት አላቸው ብዬ ነው ማለት በእውነት ሳን ኦሪጂናል ዳውንሎድ ነው ያደረግከው። እውነት ነው። እኔ መዝሙሩን በሙሉ ወዳለሁ፣ ግን በጣም ስፔሻል የሆነ እኔ ፌቨሬት ደግሞ ቨርስ ሁለተኛው ቨርስ ነው አሁን የተናገርከውና መሀል ላይ ያለው ሰዎች የሚያመልኳቸው ዛሬ የሚከተሏቸው ብዙ አማልክት ቢኖሩም አንዳቸውም እውነት አይደሉም። ታላቅ ገናና ኃይለኛ ግን ደግሞ ታጋሽ መሐሪ ይሆንክ ከጥንትም ጀምሮ በእውነት እግዚአብሔር አምላክ ነህ እና ብዙ ጊዜ የሆነ ሰብኮንሽስ ማይንዳችን ላይ ስናድግ አንኮንሽስሊ የተሰነቀረ የሆነ አስተሳሰብና አመለካከት ያለ ይመስለኛል። ዝም ብሎ ሪሊጂየስ ስፒሪት ያስገባብን ማለት እግዚአብሔር ከአማልክት አንዱ ወይም ደግሞ ከአማልክት ገበያ በሆነ መስፈርት መርጠን የሸመትነው አይነት ነገር አርገን የመውሰድ ቴንደንሲ አንኮንሽስሊ የመውሰድ ቴንደንሲ ያለ ይመስለኛል እኔ ቸርች ውስጥ ስናድግ ማለት ነው። ግን እግዚአብሔር ብቻውን አምላክ ነው። ከእርሱ በቀር ሌላ አምላክ በሰማይ ቢሆን በምድር ቢሆን ከምድር በታች ሌላ አምላክ የለም፣ እውነተኛ አምላክ የለም። ለዚህም ነው ክርስቶስ ኢየሱስ በዮሐንስ 17 ላይ ወደ አባቱ ሲጸልይ ብቻህን እውነተኛ አምላክ የሆንከውን አንተን ደግሞም የላከውን መሲሁን ክርስቶስ ኢየሱስን ማወቅ ይሄ ምንድነው አለ? ይሄ የዘላለም ሕይወት ነው አለ። ይሄ እውቀት የዘላለም ሕይወት ነው አለ። This is life eternal to know you the only true God. The only true God. This is life eternal. ይሄ knowledge ይሄ መገለጥ ይሄ እውቀት የዘላለም ሕይወት ነው። እግዚአብሔር አምላክ ሆኖ በራልን እንጂ እኛ መርጠነው አይደለም። እንደው በሆነ ምክንያት መስፈርት አውጥተን ይሄኛው ይሻላል ብለን አይደለም። ተጠርበው ተስተካክለው በችካል ተደግፈው እንደሚቀመጡ የጓዳ አማልክት አይደለም። እንደ አሕዛብ አማልክት አይደለም። የአሕዛብ አማልክት አጋንንት ናቸው። እግዚአብሔር ግን ሰማያትን ሰራ ይላል መጽሐፍ። ሃሌሉያ። የሰራ ያልተሰራ አምላክ ነው። ዓይን ያላቸው ማያዩ፣ ጆሮ ያላቸው የማይሰሙ፣ እግር ያላቸው የማይራመዱ፣ እጅ ያላቸው የማይዳስሱ፣ አፍ ያላቸው የማይናገሩ ናቸው።
አምላካችን ግን ከነዚህ ሁሉ ልዩ ነው። ዓይንን የሰጠ አፍን የሰጠ ጆሮን የሰጠ እጅግርን የሰጠ የሚናገር የሚዳስስ የሚደርስ የሚያድን አምላክ ስሙ የተባረከ ይሁንና ይህ መዝሙር ጠንከር ባለ ሁኔታ እዚህ ምድር ላይ እግዚአብሔርን ከተናገሩ መዝሙሮች አንዱ ነው ብዬ ነው የምወስደው። እግዚአብሔር የተባረከ ይሁን። እንደሰማሁት በዓይኖቼ ደግሞ እንዳየሁት አምላክ ካንተ በቀር የለም፣ መቼም ቢሆን አይገኝም። ከጥንት እንደሰማሁት በዓይኖቼ ደግሞ እንዳየሁት ካንተ በቀር የለም፣ መቼም ቢሆን አይገኝም። በምድር ሆነ በሰማይ በየብስ ሆነ በባህር ላይ በሰው ልጆች መካከል የለም አንተን ሚስተካከል። በምድር ሆነ በሰማይ በየብስ ሆነ በባህር ላይ በሰው ልጆች መካከል የለም አንተ ሚስተካከል። ከፍ በል ለዘላለም ከፍ በል ከፍ በል ለዘላለም ከፍ በል ከፍ በል ለዘላለም ከፍ በል ከፍ በል ለዘላለም ከፍ በል። አምላኬ ነህ አንተ ለዘላለም ንጉሴ ነህ አንተ ለዘላለም ጌታዬ ነህ አንተ ለዘላለም ካንተ ሌላ ሌላ የማመልከው የለም ካንተ ሌላ ሌላ የማመልከው የለም። አምላኬ ነህ አንተ ለዘላለም ንጉሴ ነህ አንተ ለዘላለም ጌታዬ ነህ አንተ ለዘላለም ካንተ ሌላ ሌላ የማመልከው የለም ካንተ ሌላ ሌላ የማመልከው የለም። ሰዎች የሚያመልኳቸው ዛሬ የሚከተሏቸው ብዙ አማልክት ቢኖሩ አንዳቸውም እውነት አይደሉም። ሰዎች የሚያመልኳቸው ዛሬ የሚከተሏቸው ብዙ አማልክት ቢኖሩ አንዳቸውም እውነት አይደሉም። ታላቅ ገናና ታላቅ ገናና ይለኛል ታጋሽ መሐሪ የሆነ ከጥንት ጀምሮ
እግዚአብሔር ታላቅ ገናና ኃይለኛ ታላቅ ገናና ኃይለኛ ታጋሽ መሐሪ የሆነ ከጥንት ጀምሮ በእውነት እግዚአብሔር አምላክ ነህ። ከፍ በል ለዘላለም ከፍ በል ከፍ በል ለዘላለም ከፍ በል ከፍ በል ለዘላለም ከፍ በል ከፍ በል ለዘላለም አምላኬ ነህ አንተ ለዘላለም ለዘላለም ንጉሴ ነህ አንተ ለዘላለም ጌታዬ ነህ አንተ ለዘላለም ካንተ ሌላ የማመልከው የለም ካንተ ሌላ አምላኬ ነህ አንተ ለዘላለም ንጉሴ ነህ አንተ ለዘላለም ጌታዬ ነህ አንተ ለዘላለም ካንተ ሌላ የማመልከው የለም ካንተ ሌላ የማመልከው የለም በኔ ላይ ተሹመሃል ፍቅር ልቤን ወርሶታል እውነት በርታልኛለች ነፍሴ አምላኳን አውቃለች በኔ ላይ ተሹመሃል ፍቅር ልቤን ወርሶታል እውነት በርታልኛለች ነፍሴ አምላኳን አውቃለች ውዴ አንተ የእኔ ነህ እኔ የአንተ ሆኛለሁ በቀረልኝ ዘመን ሁሉ ሳመልክ ሳከብር እኖራለሁ ውዴ አንተ የእኔ ነህ ውዴ አንተ ሳመልክ ሳከብር እኖራለሁ ከፍ በል ለዘላለም ከፍ በል ለዘላለም ከፍ በል ለዘላለም አምላኬ ነህ አንተ ለዘላለም ንጉሴ ነህ አንተ ለዘላለም ጌታዬ ነህ አንተ ለዘላለም ካንተ ሌላ የማመልከው የለም ካንተ ሌላ አምላኬ ነህ አንተ ለዘላለም ንጉሴ ነህ አንተ ለዘላለም ጌታዬ ነህ አንተ ለዘላለም ካንተ ሌላ የማመልከው የለም ካንተ ሌላ ካንተ ሌላ
አንተ ሌላ ሌላ የማመልከው የለም። የመጨረሻ ስፔሻል የሆነ ምስክርነት በዚህ መዝሙር ዙሪያ ላይ ያለ ከሰውም የሰማው አንተም የምትለው ካለ ይሄንን እንድትናገር ለአንተም እድል እሰጣለሁ። እዚህም ደግሞ አጠር ባለ መልኩ እንደው ከዚህ መዝሙር ጋር በተያያዘ መናገር የሚፈልጉ ከኦዲየንሱ ሰዎች ካሉ እድል እሰጣለሁ። በአንተ ልጀምር። እንግዲህ እያንዳንዳቸው መዝሙሮች የራሳቸው የሆነ ኢምፓክት አላቸው፣ የሚፈጥሩት ነገር አላቸው። ይህን መዝሙር ሳስብ በአብዛኛው የማስታውሰው ነገር የሚያመጣው ኢንካውንተር ነው እና ይህን መዝሙር በዘመርኩት ቁጥር የጌታ ሕልውና ያልተሰማኝ ጊዜ አላስታውስም። እውነት ለመናገር በተዘመረበት ጊዜ ሁሉ እንዲሁም አንዳንድ ቤተክርስቲያን ሲሄድ አሉ የተወሰኑ ፓስተሮች በቃ መቼም ከሄድኩኝ መጨረሻ ይችን መዝሙር ዘምር ሁልጊዜ የሚሉኝ ፓስተሮች አሉ እና አንዳንድ ጊዜ ኧረ ምን አለ ቢያልፉት እልና በቃ እያጉረመረምኩ ወጣን። ልክ ስዘምረው ግን ዋው እንኳን ዘመርኩት እምላቸው በጣም ብዙ ጊዜያቶች አሉና እንደሱ አይነት በቃ የጌታ ኢንካውንተር ሰዎች ላይ ይሄንን ተመልክቻለሁ። አንድ ጊዜ አሜሪካን ሀገር ውስጥ ነው አንድ ስቴት ውስጥ ወርሺፕ ትሬኒንግ ለ3 ተከታታይ ቀን ሰጥቼ መጨረሻ ላይ ስለ ወርሺፕ ነበረ ያስተማርኩት የነበረውና ልክ አስተምሬ ጨርሼ እናምልክ ብዬ ፒያኖ ላይ ቁጭ ብዬ ሲምፕል የሆነ ነው በቃ አትሞስፌሩ ልክ እንደዚህ አይነት ሁኔታ ነው ያለው። ፒያኖ ይዤ መዘመር ጀመርን እና በእውነት ነው የምላችሁ ጌታ ሲገባ ተሰማኝ። ፕሬዘንሱ እንዳለ ቤቱን ሲሞላው ተሰማኝ። ስሜ ይባረክ እና አስታውሳለሁ ያን ቀን አንድ ልጅ መሬት ላይ በሆዱ ተኝቶ ጀምረን እስክንጨርስ ከጨረስንም በኋላ ይጮሃል 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 ማቆም አቃተው። በቃ የሚገርም ፍርሃት ላያችን ላይ ወደቀ። የሚገርም የእግዚአብሔር ክብር በመካከላችን መጣ። በኋላ እንዲሁም ስለ ልጁ ስሰማ በጣም ኳየት የሆነ ልጅ ነው፣ ምንም ብዙ የሚናገርም አይደለም እና የገረመን ደግሞ የእሱ ነው ይሉኝ ነበረ ሲመሰክሩልኝ። እሱ እንደዚህ አይነት ሪያክሽን ውስጥ መግባቱ ነው ይሉ ነበር። እና የማስታውሰው እንግዲህ ከዚህ መዝሙር ጋር ሰዎች ከአምላካቸው ጋር ኢንካውንተር ያደርጋሉ። ይህን ነው የማስታውሰው። እግዚአብሔር ተባረከ ይሁን። ከኦዲየንሱ መካከል ካለ ለአንድ ሰው እድል ስጥ። አንድ ብቻ ከሆነ ሜሪ እኔ ነኝ የአንድ ሰው እያለች ነው። አንድ ብቻ ከሆነ እኔ ነኝ። ሌላ ከተጨመረ እኔ የሰማሁት ይህንን መዝሙር የዛሬ 21 ዓመት ነው። እኔ ዘጸአት ውስጥ ነው እኔም የሰማሁት እንዳልከው እኔም እዚህ ነው የሰማሁትና አዎ ጭራሽ አይገርምም። አብረን ነው መድረክ ላይ ስንዘምረው በዛው የኔ መስሎሻል አንቺ መጀመሪያ ከዛ ሰማሁት በደንብና ያው ብዙ ባለውለታ ዘማሪዎችና ባለውለታ ዝማሪዎች አሉን እኛ ያሳደጉን ከልጅነታችንና እኔ በዘጸአት ኳየር 20 ዓመት ሆነኝ። ዘጸአት ቸርች 21 ዓመት ሆነኝ እና ይሄን ሁሉ ዓመት በቃ ተሸክመው እዚህ ያደረሱኝ ዘማሪዎች አሉና ይሄ መዝሙር ዴፊኒትሊ is one of them በጣም ባለውለታዬ ነው እና የመጀመሪያው ኤክስፒሪየንስ መናገር እንፈልገው መዝሙር ይሄ መዝሙር ሲዘመር በእኔ ላይ ተሹመሃል የሚለውን ቁጥር ውዴ ነበረች የምትዘምረው ትዝ ካለ ጆይ እና እኔ ያኔ እንግዲህ ያው ፊት አይሰጡኝ ዛሬ ራሱ እያስታወስኩ እና ውዴ ብትኖር እያልኩ ነበር ዛሬ ራሱ እያስታወስኳት ነው እና ያን ጊዜ በጭራሽ እኔ ማይክ መያዝ ፊት መቆም በጣም ነው የምፈራው። በጭራሽ አላስበው። ግን እዚህ ቨርስ ላይ እንደው ጆይ አንድ ቀን ቢሰጠኝ ማለት በቃ I really want to say it because I mean it every time ያ ቃል ሲዘመር የእውነት በቃ ውስጤ ነፍሴ የእውነት ሚን ታረጋለች እና የሚገርመኝ ሁልጊዜ ያው ስለ ዝማሬ ስናገር እኔ ይገርመኛል። በቃ እነዚህ የገባናቸው ቃሎች
እዚህ ድረስ ኬሪ አድርገው እዚህ ጋር ማምጣታቸው በጣም ይገርመኛልና በጣም ደስ ይለኛል በጣም ሳስባቸውና በእኔ ላይ ተሹመሃል እውነት he has our life አሁን እኔ ጌታ በእኔ ላይ ከመሾሙ በላይ ሌላ ማን ነው እኔ ላይ ተሾሙ እውነት there is no one man የሚያቀኝ ሰው ያውቃል it's not my family it's not my children it's not my husband it's not my church it's nothing ከጌታ በላይ ማለት ነው እሱ በእኔ ላይ ስለተሾመ ጌታን አገለግለዋለሁ እሱ በእኔ ላይ ስለተሾመ በቃ የእውነት ውዴ የእኔ ነው እኔም የእርሱ ነኝ እና throughout my life በቃ በዝማሬ የተናገርናቸው ነገሮች እውን ሆነው they changed our lives እና ሚን አርገን የእውነት በቃ እውነት we meant them እነሱም ደግሞ they've በቃ እንደ ሸክላ ሰሩን እና definitely this is one of these songs እና የሰሩን ጸጋ ሁሉም ሰው ጸጋ አለው እና በዝማሬ ውስጥ እኔ ደግሞ ስፔሲፊክ ጸጋ እንዳለ አምናለሁ ምን ዘምራችሁ ማለት እኔ አሁን አንተን ፐርሰናሊ ባላቀህም ያን ያክል ላይክ በጣም ግንኙነት ባይኖረንም ግን ስለ ህልውና ስትዘምር በቃ I get touched so I believe that's your ብኩርና እሱ ነው ብዬ አምናለሁ እኔ በጌታ መጓደድ ብኩርናዬ ነው ስለዚህ ቁጥር ያለኝ ምስክርነት ይሄ ነው እና የጆዬ ያለው ቁጥር ላይ ያለኝ ምስክርነት ደግሞ አንድ ጊዜ ጆዬ እየዘመረው የእውነት በቃ በስጋ አይኔ እንደማየት ብዙ አማልክት አፍረው ተሸማቀው ሲሄዱ አየሁ ማለት የእውነት ማለት ነው የእውነት እና እንዴ ለካ እንዳልከው በእውቀት ለካ I can sing this እና በራልኝ እየዘመርኩት ይሄ ቁጥር እንዳዲስ በራልኝ አንድ ቀን እየዘመር ነው መድረክ ላይ እና they were ashamed በቃ እግዚአብሔር ጎላ ብሎ ሲታይ በህዝቡ ላይ ሲኮራ በቃ ሲጓደድ እና ሰውም ደግሞ ሲበራለት ያ ነገር ሲገፈፍ ጨለማው ሲገፈፍ እነሱ ሲሸሹ አፍረው በቃ ኩስስ ብለው ሲሄዱ በመንፈሴ አየሁና ይሄንን ቃል ስዘምር በቃ I feel like a giant እውነት በቃ ጌታን ይዤ I feel like እኔ ዳዊት የተሰማው ይሄ ይመስለኛል እውነት ይሄ ሸለፈታም እንዳለው በቃ ማን ነው ይሄ ኮራ ብዬ ነው በቃ ይሄንን ቨርስ ስዘምር የእውነት every single time I promise you every single time በዚህ ዕውቀት ነው መዘምረው every single time ከሰዎች ቤት ከሰዎች አእምሮ ከፍ ካለባቸው ገንዘብ ሊሆን ይችላል በቃ የጤና ፍርሃት anxiety ሊሆን ይችላል suicidal spirit ሊሆን ይችላል አምላክ ይሆናል ብዙ ነገር አምላክ ይሆናል ሰውን ይይዛል ማይንድን ይይዛል ህይወትን ይይዛል በቃ ከዚህ ውጪ ምን አለኝ ብሎ ሰው ከስሩ የተገዛለት ነገር እሱ ራሱ ተዋርዶ ሲባረር አይቻልም so many times እና thank you so much ማለት ፈልኩ ሜሪ ጌታ ይባርክሽ ሚነቀልቅሎ ሚተቀልቅሎ የሚለውጠኝ ሌላ አድርጎ እጅ የኔ ወዳጅ እጅ ውዴ እጅ